እንዴት ናችሁ አድማጮቼ የዩቲዩብ ሰብስክራይበር እና ተከታዮቼ? ዛሬ እንግዲህ ስለ መኖሪያ ቤት ኪራይ ውል ነው ይዤላችሁ የመጣሁት። የመኖሪያ ቤት ኪራይ ውልን አስመልክቶ ሕጉ ምን ይላል፣ የሚነሱ ዋና ዋና ጥያቄዎች እንዴት በተመለከተ ነው። እንግዲህ በርካታ ጥያቄዎች እየተነሱ ይገኛሉ። አንዱ እንግዲህ ያልተመዘገቡ የኪራይ ውሎች ምንድን ነው የሚሆኑት የሚል ነው። እንደሚታወቀው እንግዲህ በ2016 የመኖሪያ ቤት ኪራይ አስተዳደርና ቁጥጥር አዋጅ ቁጥር 13 ወጥቷል። ይሄ አዋጅ አስገዳጅ ካደረጋቸው ነገሮች አንዱ አከራይና ተከራይ የሚዋዋሏቸው ውሎች መመዝገብ እንዳለባቸው ነው። ያልተመዘገቡ ውሎች እንዳልተደረጉ ነው እንግዲህ በአዋጁ የተቀመጠው። በሌላ በኩል ደግሞ እንግዲህ በአዲስ አበባ ከተማ አስተዳደር ይህንን አዋጅ ተፈጻሚ ለማድረግ የወጣ መመሪያ ቁጥር 184 ህዝባር 2018 አለ። ከዛም በፊት 7 2016 መመሪያ መውጣቱ ይታወቃል። ይሄ መመሪያ ደግሞ የመኖሪያ ቤት ኪራይ ውልን አለማስመዝገብ የሚያስከትለውን ቅጣት አስቀምጧል ማለት ነው። ስለሆነም በአንድ በኩል አዋጁ ስትሪክትሊ መመዝገብ አለባቸው፣ ካልተመዘገቡ እንደተደረጉ አይቆጠርም ቢልም፣ በሌላ በኩል ደግሞ መመሪያው በቅጣት መልኩ እንዲያስመዘግቡ እንደሚደረግ ነው እንጂ እስከ 3 ወር ድረስ ቅጣት ሊያስቀጣ እንደሚችል ተመልክቷል። ያንን አለማድረግ በቅጣት ታርሞ ኪራይ ውሉ እንዳለ እንደሚቆጠር በተለይ በአዲስ አበባ ያለውን አተገባበር በተመለከተ መረዳት ይቻላል ማለት ነው። ስለሆነም የተለያያችሁ ሰዎች የምትጠይቁኝ አከራዬ ፈቃደኛ አልነበረም፣ አልተመዘገበም የኪራይ ውሉ፣ ስለዚህ አሁን ምንድን ነው መሆነው የሚለውን በሚመለከት የኪራይ ውሉ እንዲመዘገብ ነው የሚደረገው። ማን ነው ለዛ ምክንያት የሆነው አካል አከራይ ነው ተከራይ ነው የሚለው ተጣርቶ እስከ 3 ወር በሚደርስ ቅጣት ተቀጣችሁ ተመዝግቦ ግንኙነቱ የሚቀጥል ይሆናል እንጂ ምንም እንዳልተፈጠረ እንዳልኖራችሁ እንዳልተከራያችሁ የሚወሰድበት ሁኔታ የለም። ከዚህ ጋር በሁለተኛ ደረጃ በተደጋጋሚ የሚነሳው ጥያቄ አከራይ 2 ዓመት ከሞላው በኋላ አሁን ከተማ አስተዳደሩ ባወጣው መሰረት የውል እድሳቱን አድርጎ ተከራይን የማስቀጠል ግዴታ አለበት ወይስ በ2 ዓመት ውሉ ይቋረጣል የሚል ነው። ይህም በተመለከተ እንግዲህ አስቀድሜ በጠቀስኩት አዋጅ ቁጥር 1320 በተለይ ደግሞ በአንቀጽ 11 በግልጽ የኪራይ ውል ዘመኑ ማለትም የኪራይ ውል ዘመኑ ስንት ነው የሚለውን በምናይበት ሰዓት በአንቀጽ 6 ከ2 ዓመት ሊያንስ አይችልም ብሎ አመልክቷል። ያን ተከትሎ ደግሞ እንግዲህ የከተማ አስተዳደሩ ያወጣውን መመሪያ መነሻ በማድረግ ከመመሪያው ጋር አባሪ ያደረገው የመኖሪያ ቤት ኪራይ ውል ሞዴል ነው እየተፈረመ ሰዎች የኪራይ ግንኙነታቸው የተፈጠረው በዛ ሞዴል ውል የ2 ዓመት ነው ዘመኑ ተደርጎ የተቀመጠው እና የ2 ዓመት ዘመኑ ካበቃ በኋላ ምንድን ነው የሚሆነው የሚለውን በሚመለከት አዋጁ በአንቀጽ 11 በግልጽ 2 ዓመት ካበቃው በኋላ ያ የኪራይ ውል ሊቀጥል የሚችለው አከራይና ተከራይ በጽሁፍ ስምምነት ካደረጉ ብቻ ስለመሆኑ ያመለክታል። ይህ ማለት እንግዲህ ምንድን ነው የኪራይ ዋጋ መጨመር ካልሆነ የፈለገው እና ቤቱን ማስለቀቅ ከሆነ የፈለገው እንዳያስለቅቅ የሚያስገድድ ሕግ የለም። ውሉ የሚጸናው ለ2 ዓመት ብቻ መሆኑ በተመለከተው መሰረትና ከተማ አስተዳደሩን በተለይ በአዲስ አበባ ሞዴሉን ለ2 ዓመት አድርጎ በማስቀመጡና የውል ዘመኑ 2 ዓመት ስለተደረገ ከ2 ዓመት በላይ ውሉ ሊቀጥል የሚችለው አከራይም ተከራይም ፈቃደኛ ሲሆኑ ነው ማለት ነው። እና አከራይ አሁን ባለው ሁኔታ በ2 ዓመቱ ውሉን እንዳያቋርጥ ተከራይን እንዳያስወጣ የሚከለክል ሕግ አለው የሚለውን በሚመለከት ሕጉ ይህንን ምላሽ ነው የሚሰጠው። በሁለቱም ፈቃድ ካልሆነ ውል ዘመኑ ሊቀጥል አይችልም ማለት ነው። ከዛ በተጨማሪ እንግዲህ ከዚህ ጋር በተገናኘ የሚነሳው አከራይ 2 ዓመቱ ካበቃ በኋላ በሚያስለቅቅበት ሰዓት ማስጠንቀቂያ መስጠት አለበት ወይ የሚል ነው። ከዚህ ጋር በተገናኘ ማወቅ ያለባችሁ አንደኛ በአሁኑ ሰዓት የመኖሪያ ቤት አስተዳደርና ቁጥጥርን በሚመለከት ገዢው አዋጅ ቁጥር 1320 ነው። ከዛ አዋጅ እንዲሁም ደግሞ ለአዲስ አበባ ከተማ አስተዳደር አፈጻጸም ከወጣው መመሪያ 184 ህዝባር 2018 በተጨማሪ በመመሪያውና በአዋጁ ባልተመለከቱ ጉዳዮች ላይ የፍትሐ ብሔር ሕጉ ተግባራዊ እንደሚሆን ተመልክቷል። ከዚህ አንጻር በምናይበት ሰዓት የፍትሐ ብሔር ሕጉ ስለ ቤቶች ኪራይ በግልጽ በሚያመለክተው ክፍሉ አከራይ ወይም ተከራይ የውል ዘመኑ አብቅቶ ውሉ በሚቋረጥበት ሰዓት በተለይ አሁን ባነሳ ነው መልኩ በተያዘው ኮንቴክስት አከራይ ማስጠንቀቂያ መስጠት አለበት ወይ ለተከራይ ስለሚለው ማስጠንቀቂያ መስጠት እንደሌለበት
ለ2 ዓመት የተደረገ የመኖሪያ ቤት ኪራይ ውል የሚቋረጠው የውል ዘመኑ በማብቃቱ በህግ አግባብ እንጂ በማስጠንቀቂያ ባለመሆኑ ማስጠንቀቂያ መስጠት ግዴታ አይደለም ማለት ነው። ይሄ ነው ሌላው በተደጋጋሚ የሚነሳው ጥያቄ። ማስጠንቀቂያ እንዲሰጥ የሚገደድበት ሁኔታ የለም። አንድ አከራይ በምን አግባብ ነው ማስጠንቀቂያ መስጠት የሚጠበቅበት የሚለውን በምናይበት ሰዓት አዋጅ ቁጥር 1320 በጣም በዝርዝር ያመለክታቸው ነገሮች አሉ። እነዛም ምንድን ነው? የኪራይ ውሉ ጸንቶ ባለበት ጊዜ ማለትም 2 ዓመት ሳይሞላው አከራዩ ለምሳሌ ቤቱን በሽያጭ በውርስ ማስተላለፍ ቢፈልግ ያንን ሽያጭ ወይም በውርስ ማስተላለፍ ከፈጸመበት ጊዜ አንስቶ የ6 ወር ማስጠንቀቂያ ሰጥቶ ነው ተከራይን ማስለቀቅ የሚጠበቅበት እና ማስጠንቀቂያ መቼ ነው መስጠት ያለበት ስለሚለው አዋጁም በግልጽ የኪራይ ውል ዘመኑ ሳያበቃ በእነኚህ በህግ በተቀመጡ ሁኔታዎች ማስለቀቅ ሲፈልግ ሲሸጥ መሸጥ ከፈለገ ለምሳሌ አከራይ መብቱ ነው። ነገር ግን ደግሞ ለተከራይ ከሸጠበት ጊዜ አንስቶ የ6 ወር ማስጠንቀቂያ ለመስጠት ይገደዳል ማለት ነው። ከዛ ውጪ ከማስጠንቀቂያ ጋር በተገናኘ ተከራይም ውሉን ማቋረጥ ከፈለገ የ2 ወር ማስጠንቀቂያ መስጠት እንዳለበት በአዋጁ በግልጽ ተመልክቷል ማለት ነው። ስለሆነ አከራዩ ብቻ ሳይሆን ተከራዩም የኪራይ ግንኙነቱ አብቅቶ ቤቱን መልቀቅ የሚፈልግ ከሆነ 2 አይነት ግዴታዎች እንዳሉበት አዋጁ ብቻ ሳይሆን በአዲስ አበባ ከተማ አስተዳደርም የወጣው መመሪያም ያመለክታል ማለት ነው። ያ መመሪያ ደግሞ በግልጽ አንደኛ ተከራዩ ቤቱን መልቀቅ ሲፈልግ የ2 ወር ማስጠንቀቂያ መስጠት እንዳለበት፣ በሁለተኛ ደረጃ ደግሞ ቤቱን አድሶ በነበረበት ሁኔታ መስጠት እንዳለበት ያመለክታል ማለት ነው። ማስጠንቀቂያን በተመለከተ የመኖሪያ ቤት ኪራይ ውልን በሚመለከት ህጉ ይሄንን ነው የሚለው። 2 ዓመቱ ሲያበቃ አከራይ ማስጠንቀቂያ መስጠት ግዴታ አለበት ወይ የሚለው ግዴታ የለበትም የሚል ነው ማለት ነው ምላሹ። ከዛ ውጪ በዋናነት አሁን ደግሞ ከአዲሱ 11.5 በመቶ ጭማሪ ጋር ተከትሎ እየተነሳ ያለው ጥያቄ እንግዲህ ይሄ ጭማሪ የኪራይ ውሉ 2 ዓመት ያልሞላቸውን ሰዎች ይመለከታል የሚል ነው። ከዚህ ጋር በተገናኘ አዋጁ በግልጽ ያመለከተው ነገር የለም። ነገር ግን ደግሞ የኪራይ ውሉ ለ2 ዓመት ይጸናል ካለ በኋላ በሌላ በኩል ደግሞ ተቆጣጣሪ አካሉ በየዓመቱ ጥናት እያካሄደ የኪራይ ዋጋ ጭማሪ መደረግ ካለበት ሰኔ 1 ይፋ አድርጎ ከሰኔ 30 ጀምሮ እንዲተገበር ያደርጋል ይላል። ይሄ እንግዲህ ምንድን ነው የሚያመላክታችሁ? ዲዩሬሽኑ በአንድ በኩል የውሉ ዘመን 2 ዓመት ነው ብሏል። በሌላ በኩል በየዓመቱ ያ ነገር ሪቫይዝ ሊደረግ ሊከለስ ይችላል ካለ 2 ዓመት ያልሞላውም የመኖሪያ ቤት ኪራይ ውል ዋጋውን አስመልክቶ ተቆጣጣሪው አካል በሚሰራው ጥናት መነሻነት ምን ያህል ተመን ነው ሊጨመር የሚችለው የሚለው መነሻ አድርጎ ሊሻሻል ይችላል ማለት ነው። ከዛም ባሻገር በዚህ በአዲስ አበባ ቤቶች ልማትና አስተዳደር ቢሮ በወጣ መመሪያ ቁጥር 184 ህዝባር 2018 መሰረት እንዲሁም ቀድሞ የነበረው 7/2016 አከራይና ተከራይ በተቆጣጣሪ አካሉ ውሳኔ መነሻነት የኪራይ ውሉን ዋጋ በኪራይ ውሉ የተቀመጠውን ዋጋ ሊለውጡ እንደሚችሉ ያንን ግን ካደረጉ ለአስተዳደሩ ለተቆጣጣሪው አካል ማሳወቅ እንዳለባቸው በግልጽ አመልክቷል ማለት ነው። ስለሆነም ከዚህ መረዳት እንደሚቻለው ምንም እንኳን ውሉ ለ2 ዓመት የተደረገ ቢሆንም ለ2 ዓመት ደግሞ ሲደረግ በውሉ ከተቀመጡ ተርሞች አንዱ አከራይ ከተከራይ የሚቀበለው የሚሰበስበው የገንዘብ መጠን ቢሆንም በየዓመቱ ተቆጣጣሪ አካሉ የመከለስ ስልጣን ስለተሰጠው 2 ዓመት ያልሞላቸውም ተከራዮች በዚህ በተለይ አሁን በወጣው በ11.5 በመቶ ጭማሪ ሊካተቱ ይችላሉ። አዋጁ በዚህ ረገድ በተለይ መመሪያው በግልጽ ሊካተቱ እንደሚችሉ ያመለክታል። አዋጁም ግን በየዓመቱ ይፋ ያደርጋል ሲል በአንድ በኩል ውሉ 2 ዓመት ነው ዘመኑ ስለሚል 2 ዓመት ያልሞላቸውም ተከራዮች ጭማሪው ሊመለከታቸው እንደሚችል ያመለክታል ማለት ነው። ከዚህ ጋር በተገናኘ ሌላው እየተነሳ ያለ ጥያቄ እነኚህ አፓርትመንት የሚያከራዩ ድርጅትና ግለሰቦች እኛን አይመለከተንም ጭማሪው 11.5 በመቶ እያሉ ነው የሚል ነው። ከዚህ ጋር በተገናኘ ማወቅ ያለባችሁ የመኖሪያ ቤት ኪራይ የተመለከተ አዋጅ ቁጥር 1320 ወጥቷል። ያ አዋጅ በአዲስ አበባ በድሬዳዋ ከተማ አስተዳደሮች እና በክልል ደግሞ ለክልሎች ተጠሪ በሆኑ ከተሞች ላይ ሁሉ ተግባራዊ ስለመሆኑ አዋጁ ያመለክታል። ከዛም ባሻገር በግልጽ በሆቴሎች፣ በገስት ሃውሶች፣ በሎጅ ለመኝታ ቤት የሚከራዩ ካልሆኑ በስተቀር ማናቸውም ለመኖሪያ ዓላማ የሚከራይ ቤትን አስመልክቶ አዋጁ ከዛም ደግሞ አዲስ አበባ ከሆነ
በአዲስ አበባ ቤቶች ልማት የወጣው መመሪያ ተግባራዊ እንደሚሆን በግልጽ ተመልክቷል ማለት ነው። ስለሆነ አፓርትመንትንን አይመለከተንም የምትሉ ድርጅቶችና ግለሰቦች ይሄ ነገር የሚመለከታችሁ ብቻ ሳይሆን ከተማ አስተዳደሩም አሁን አዲስ አበባ ቤቶች ልማትን በተደጋጋሚ እያሳሰበ እንዳለው በተቀመጠው 11.5% ምጣኔ ብቻ አስቀድሞ የነበረውን ኪራይ ዋጋ ማሻሻል እና ለዚህ ደግሞ እድሳት መፈጸም ነው የሚኖርባችሁ እንጂ አሁን እያደረጋችሁት እንዳለው የተጋነነ ጭማሪ ማድረግ ህገወጥ ብቻ ሳይሆን ለቅጣትም የሚዳረጋችሁ መሆኑን ማወቅ ይገባል። ከዚህ ጋር በተገናኘ ሌላው እየተነሳ ያለው ጥያቄ የትኛውን ዋጋ ነው መነሻ የሚያደርገው? አሁን 11.5% ጭማሪ ተፈቅዷል ስንል ወጥ የሆነ ዋጋ የሌለበት ሁኔታ እንዳለ ደግሞ እንረዳለን። አሁን እኔም ከደንበኞቼ ምክንያቱም ከተማ አስተዳደሩ አሁን በአዲስ አበባ ለምሳሌ የኪራይ ውሉን መዝግቧል። ሲመዘግብ ደግሞ እያንዳንዱ ቤት በስንት ብር እንደተከራየ አለ። በነገራችሁ ላይ ዲጂታል ስርዓቱ ላይ ተቀምጧል። ያ ዋጋ ደግሞ የተከራየው ቤት የገበያ ዋጋ ስለመሆኑ ህጉ በግልጽ ያመለክታል። ያ ማለት ምንድን ነው? አንድ አከራይ በተመዘገበው ሞዴል የኪራይ ውል ከተቀመጠው ገንዘብ በላይ ጨምሮ ማከራየት የሚችለው በከተማ አስተዳደሩ በተቆጣጣሪው አካል በሚመለከተው አካል ጥናት መነሻነት በሚፈቀደው መልኩ ብቻ ነው ማለት ነው። ስለሆነም አሁን 11.5% መነሻ የሚያደርገው የተመዘገበውን የኪራይ ዋጋ ብቻ ነው። በመሃል የተለያየ ምክንያቶች ተፈጥረው አከራይና ተከራይ መካከል ባሉ መግባባቶችም ሊሆን ይችላሉ፣ በአከራይ ጫናም ሊሆን ይችላል። የተጨመረ የኪራይ ዋጋ ካለ ለዚህ 11.5% ምጣኔ ከግምት እንደማይገባ ማወቅ ይገባል። ከዛ ውጪ የሚነሳው ጥያቄ እንግዲህ አንድ ሰው ካከራየ በኋላ ለምሳሌ አንዳንድ ደንበኞች የሚያማክሩኝ ሲያከራዩ ለምሳሌ ሊፍት ያልነበረው ግንባታው በደንብ ያልተጠናቀቀ የነበረን አፓርትመንት ቤት አሁን ግንባታው በመጠናቀቁ ገበያ ዋጋው ጨምሯል እና እንዴት ነው በተመዘገበው ዋጋ ብቻ መነሻነት 11.5% የምጨምረው? እየተጎዳሁ ነው፣ ከገበያው ያነሰ ነው፣ በኮሮና ምክንያትም ቀንሼ ነበር የሚል አለ። እንግዲህ ህጉ ለዚህ ያለው ምላሽ አድማጮች፣ የከተማ አስተዳደሩ ይህንን ጥናት በሚያደርግበት ሰዓት እንደ ቤቶቹ ጥራት፣ እንደ ቤቶቹ ያለ ለውጥ ሁኔታ፣ በኮሮና እና አሁን ባለው ሁኔታ አከራዮች ላይ ያለውን ጫና ያገናዘበ ነው ጥናቱ ተብሎ ነው የሚታመነው እና እነኚህ ነገሮች ከግምት አልገቡልኝም የሚል ሰው ዞሮ ዞሮ ከተቆጣጣሪው አካል ጋር ከሚነጋገር ውጪ ይህንን መነሻ አድርጎ ከተማ አስተዳደሩ ከተቆጣጣሪው አካል ተመን በላይ ተከራይ ላይ ልጨምር ቢል ይሄ ነገር ቅጣት እስከ 3 ወር አስቀጥቶ እንደገና ኪራይ ተመኑ በሚፈቀደው መልኩ ተመልሶ እንዲሆን የሚያደርግ ስለሆነ ከዚህ ጋር በተገናኘ ጥንቃቄ ማድረግ አለባችሁ ማለት ነው። ከዛ ሌላ የሚነሳው ጥያቄ አከራይ ቤቱን ልኖርበት እፈልጋለሁ የሚል ምክንያት መነሻ አድርጎ የኪራይ ውልን ማቋረጥ ይችላሉ የሚል ነው። ከዚህ ጋር እንግዲህ የሚነሳው በ2 ዓመት ኪራይ ዘመኑ እንግዲህ አዋጁም መመሪያውን በግልጽ የኪራይ ውልን ከ2 ዓመት ባነሰ ጊዜ ማቋረጥ እንደማይቻል አመልክቷል። ያ ማለት ግን በአዋጁ በግልጽ በተመለከቱ ጉዳዮች ያለ ማስጠንቀቂያ አከራይ ተከራይን ሊያሰናብት እንደሚችል ደግሞ ተመልክቷል። ለምሳሌ አከራይ 2 ጊዜ የኪራይ ውሉን ተከራይ ዘግይቶ ከከፈለው አንዴ 15 ቀን አንዴ 7 ቀን ከዘገየ የተከራየውን ቤት ከዓላማ ውጪ ተከራይ ከተጠቀመ እንዲሁም ደግሞ ህገወጥ ተግባራትን የአካባቢን ሰው የሚያውክ ተግባራትን ወንጀል እየፈጸመበት ነው ከተባለ ለመኖሪያ ተከራይቶ ለንግድ አውሎታል የሚባሉ ቤቱን ለጉዳት የሚዳርጉ አይነት ተግባራት አሉ ከተባለ ያለ ማስጠንቀቂያ ሊያሰናበት እንደሚችል ተመልክቷል። እነኚህ ምክንያቶች በእርግጥ ኤግዞስቲቭ አይደሉም። እነኚህና መሰል ብሎ ነው የሚተዋቸው አዋጁ እና ከዛ አንጻር ሌሎች ከነኚህ ምክንያቶች ውጪ ያለ ማስጠንቀቂያ ማሰናበት የሚያስችሉ ናቸው ወይ የሚለው እንግዲህ የማስረዳትም ነገር ይመስላል በተወሰነ መልኩ። ለምን ኤግዞስቲቭሊ ከነኚህ ምክንያቶች ውጪ ያሉ ምክንያቶች ለማቋረጥ በቂ አይደሉም ስለማይል ማለት ነው ህጉና። ይህንን አስመልክቶ ግን በግልጽ ይሄ እኔ ልኖርበት እፈልጋለሁ የሚለው ለውል ማቋረጫ ያለ ማስጠንቀቂያ በዝርዝር እዛ ላይ የተመለከተ አይደለም። ግን ሌሎችም ተቀራራቢና አሳማኝ ምክንያቶች ስለሚል በዛ ስር ሊወድቅ ይችላሉ የሚለው ጥያቄ ሊሆን ይችላል ማለት ነው። ከዛ ውጪ ከመኖሪያ ቤት ኪራይ ውል ጋር በተገናኘ እየተነሳ ያለው ጥያቄ እንግዲህ አከራይ ያንን ቤት
አሁን ባለው ሁኔታ ብዙ አከራዮች ላይ ምሬት የሚሰማበት ሁኔታ አለ። እንግዲህ እንደሚታወቀው አዋጁም አሁን የሚወጣውን መመሪያ ጥናቱም በመርህ ደረጃ የኪራይ የመኖሪያ ቤት ኪራይ መስኩን ለአከራይም ለተከራይም ፍትሃዊ ማድረግ ነው። እነኚህን ነገሮች ፖሊሲ መነሻ አድርጎ ነው ህጎቹም ተመኑም እየወጣ ያለው። ያም ሆኖ ግን አከራዮች ላይ ከፍተኛ የሆነ የመብት ገደብ አምጥቶብናል የሚሉ ነገሮች ይነሳሉ። ያን ተከትሎ ደግሞ የተወሰኑ አከራዮች በቃ ከዚህ በኋላ ቤቴን ማከራየት አልፈልግም፣ እንደውም ዘግቼ እቀመጣለሁ ሲሉ ይሰማል። ይህንንስ ማድረግ ይቻላል የሚለውን በምናይበት ሰዓት አይቻልም። አንድ ሰው ግንባታው የተጠናቀቀን ሰው ሊኖርበት የሚችልን ቤት ዘግቶ ማስቀመጥ አይችልም። በነገራችሁ ላይ እንደዛ ብታደርጉ ቅጣት የሚያስከትል ነው። ማንኛውም ሰው ጥቆማ አቅርቦ በከተማ አስተዳደሩ በተዋቀሩ የመኖሪያ ቤት ቅሬታ ሰሚ አካላት ዘንድ ይሄ ነገር ከቀረበ ሊያስጠይቃችሁ የሚችል መሆኑን ማወቅ ያስፈልጋል። በሌላ መልኩ ደግሞ ህጉ አዲስ ቤት ሰርታችሁ አዲስ ግንባታ አከናውናችሁ ለመጀመሪያ ጊዜ የምታከራዩ ሰዎች ለ4 ዓመት ከዚህ ከመኖሪያ ቤት የኪራይ ውል ዘመን የ2 ዓመት ገደብና በህግ በተቀመጠው ማለት በተቆጣጣሪው አካል ባልተፈቀደበት ሁኔታ ኪራይ ያለመጨመር ገደብ እንደማይኖርባችሁ ደግሞ ማበረታቻም ተቀምጧል ማለት ነው። ከዛ ውጭ ግን ሊከራይ የሚችልን ቤት ለምሳሌ ተከራይ አስወጥታችሁ ቁጭ ብታደርጉት ያ ነገር ጥቆማ ከደረሰ ተጠያቂነት ሊያመጣባችሁ እንደሚችልና አላከራይም መብቴ ነው የሚባል ነገር አሁን ባለው የሀገራችን ሁኔታውም ስለማይፈቅድም ህጉም ስለማይፈቅድ ያንን ማድረግ እንደማትችሉ በአግባቡ መረዳት ያስፈልጋል ማለት ነው። ከዛ ውጭ እንግዲህ አንድ ተከራይ ለምሳሌ የኪራይ ውሉን አክብሮ ባይፈጽም አከራይ ምን አይነት መብት ነው የሚኖረው? ለምሳሌ ተከራይ በወቅቱ ገንዘቡን አልከፈለኝም ብሎ አከራይ ቤቱን ማስለቀቅ ይችላል ወይ? ተከራይ ላይ ቤቱን መቆለፍ ይችላል የሚለውን ደግሞ በምናይበት ሰዓት ተከራይ የውል ግዴታውን አክብሮ ካልተወጣ ማድረግ የሚችለው በህግ አግባብ መብቱን ማስከበር ነው። ያ የህግ አግባብ ምንድን ነው የሚለውን በምናይበት ሰዓት ለምሳሌ 2 ጊዜ ዲፎልት ካደረገ 2 ጊዜ የኪራይ ውሉን ከዘገየ አንዴ 15 ቀን አንዴ 7 ቀን ከዘገየ ወይም ደግሞ ቤቱን ለህገ ወጥ ዓላማ ነው እየተጠቀመ ያለው ቤቱን እየጎዳብኝ ነው ካለ ያለ ማስጠንቀቂያ ሊያሰናብተው ይችላል። ይህንን በተመለከተ ደግሞ አለመግባባት ካለ በየወረዳውና በየክፍለ ከተማው የተቋቋሙ ቅሬታ ሰሚ አካላት አሉ። ለነሱ ቅሬታን አቅርቦ ጉዳዩ ታይቶ እልባት እንዲያገኝ ማድረግ ነው እንጂ ያለባችሁ አንድ ተከራይ ማታ ያላግባብ ጮሆብኛል ወይም ደግሞ ቤቴን ጎድቷል ብላችሁ ድብድብ ብትፈጥሩ ለምሳሌ በዛ አጋጣሚ በሚፈጠር የሰው የእጅል ፊት ወንጀል ተጠያቂም ልትሆኑ ትችላላችሁ እና መብትን ማስከበር የሚቻለው በህግ አግባብ ብቻ በመሆኑ ይህንን ነገር በምታደርጉበት ሰዓት ጥንቃቄ ማድረግ ይገባችኋል። እንግዲህ በአብዛኛው በተደጋጋሚ በተለይ 11.5% ተመን ከወጣ በኋላ እየጠየቃችሁኝ የነበሩትን ጥያቄዎች ሰብሰብ አድርጌ በዚህ በዩቲዩብ ቪዲዮ ምላሽ ለመስጠት ሞክሬያለሁ። ሌሎች ጥያቄዎች ካላችሁ በኮሜንት ሴክሽን ልትጠይቁኝና ልመለስበት እችላለሁ ማለት ነው። ስላዳመጣችሁኝ በጣም አመሰግናለሁ። በቀጣይ ተመሳሳይ ጠቃሚ ህግ ነክ መረጃዎች እንድታገኙ ይህንን የዩቲዩብ ቻናል ሰብስክራይብ፣ ሼር እያደረጋችሁ እንግዲህ እንድታበረታቱኝ ይሁን። በጣም አመሰግናለሁ።